ጊዜ አሜን ነው። ስለዚህ ይሄ የፈተና ወይም ደግሞ ፈተናን ስንመለከት የሚገርማችሁ ነገር ማንም ሰው እዚህ ጉባኤ ያለ ከውጭ ጥግ ላይ ከተቀመጠው እስከ ኪቦርዲስቱ ድረስ በዚህ መካከል ማንም በፈተና ውስጥ ያላለፈ ሰው የለም። ሁላችንም ምን ሆነናል? በተለያዩ አይነት ፈተናዎች አልፈናል። በተለያዩ አይነት ፈተናዎች ውስጥ እያለፍን ነው። የተለያየ አይነት ፈተና ምን ያደርገናል? ይጠብቀናል። ምክንያቱም መጽሐፍ ቅዱስ ሲናገር ምንድነው ያለው? ለሁሉ ምን አለው አለ? ጊዜ አለ። ስለዚህ የምናልፍበት ጊዜና የምናልፍበት ሁኔታ ይለያይ ይሆን ይችላል እንጂ ነገር ግን እያንዳንዳችን የምንፈተንበት ምን አለ? ፈተና አለ። ምክንያቱም መጽሐፍ ቅዱስ ፈተና የለባችሁም አላለም። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ለዮሐንስና ለጴጥሮስ ያላቸው መጨረሻ ሊሰቀል ባለ ሰዓት ወደ ፈተና እንዳትገቡ ምን ሆኖ ትጉና ጸልዩ እንጂ ፈተና የለባችሁም ቢል ኖሮ ፈተና ባልነበረ ነበር። ሐዋርያው ጳውሎስም እንደዚሁ አንደኛ ቆሮንቶስ ምዕራፍ 10:13 ላይ ስትመለከቱ ከሰው የተለየ ፈተና ምን አልሆነባችሁ? አልደረሰባችሁ፣ አልገጠማችሁ። ስለዚህ ብትፈተኑ የትኛውም የሚደርስባችሁ ፈተና ከሰው የተለየ ሳይሆን አንዳንዶቹ ምን ያደረጉበት ነው? ያለፉበት ነው። ደግሞ የሚገርመው ነገር ቀጥሎ የሚለው ነገር እግዚአብሔር ከአቅም በላይ የሆነ ፈተና እንዲደርስባችሁ እንዲፈትናችሁ ምን ያደርግም? አሳልፎ አይፈቅድም፣ አይሰጥም። ስለዚህ የምንፈተነው ፈተና በምንድነው ማለት ነው? በአቅማችን ልክ ነው ማለት ነው። ስለዚህ ዛሬ ከኢዮሳፍጥ ሕይወት ከንጉስ ኢዮሳፍጥ ሕይወት እዚህ ምዕራፍ 20 ላይ በእርሱ ሕይወት የደረሰው ፈተና ምንድነው የሚለው ነገሮችን እንመለከታለን። ስለዚህ ምዕራፍ 20 ቁጥር 1 እንደዚህ ይላል፣ እንዲሁም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከእነርሱም ጋር ሞዓባውያንና ኢዮሳፍጥን ሊወጉ ምን ሆኑ? ማንን ሊወጉ? ኢዮሳፍጥን። ቁጥር 2 ወሬኞችም መጥተው ከባህር ማዶ ከሶርያውያን ታላቅ ሰራዊት መጥቶብሃል፣ እነሆ አይኔጋዴ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ቁጥር 3 ኢዮሳፍጥም ምን አደረገ? ፈራ። እግዚአብሔርን ሊፈልግ ፊቱን ምን አደረገ? አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ ምን ሆኖ መጡ። ቁጥር 12 እንደዚህ ይላል፣ አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ ምን አናደርግም? አንችልም። የምናደርገውንም ምን አናደርግም? አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። አሜን ነው። ያው ሙሉ ክፍሉን እናንተ ታነቡታላችሁ። ስለዚህ ሁላችንም ብያቸዋለሁ የተለያየ አይነት ቻሌንጆች ውስጥ እናልፋለን። ፈተና ይገጥመናል። ስለዚህ ፈተና በሚገጥመን ጊዜ ምንድነው ማድረግ ያለብን? ችግር ሲገጥመን ምንድነው ማድረግ ያለብን? በእያንዳንዱ በህይወት ምዕራፋችን ላይ እነሆ ቻሌንጅ የሚያደርጉን ነገሮች አሉ። ወጣት ሆነን ወጣትነት ቻሌንጅ ያደርገናል፣ ፈተና ነው። ትዳር ውስጥ ገብተን በትዳር ውስጥ ምን የለም? ሃሌሉያ ብቻ የለም። ነገር ግን ትዳር ውስጥ ምን አለ? ፈተና አለ። አገልግሎት ውስጥ ፈተና አለ። እያንዳንዱ በህይወት ምዕራፋችን በእያንዳንዱ ቀን ቻሌንጅ የሚያደርጉን እጅግ የበዙ ነገሮች፣ ልብን የሚያሳዝኑ ልብን የሚጎዱ ነገሮች አሉ። ስለዚህ በዚህ ሰዓት ማድረግ ያለብን ነገር ምንድነው ብለን ስንመለከት ከኢዮሳፍጥ ሕይወት ላይ የምንመለከተው ነገር ምንድነው? የመጀመሪያው እግዚአብሔርን ምን ማድረግ? መፈለግ። ስለዚህ ንጉስ ኢዮሳፍጥን ስትመለከቱ እነሆ የአይሁድ ንጉስ ነው። እንደ አይሁድ ንጉስነቱ ኃላፊነት አለበት። ስለዚህ ኃላፊነት ደግሞ ሲኖርበት ንጉስ ነው። ስለዚህ ንጉስ እንደመሆኑ ደግሞ እነሆ በግዛቱ ላይ ምኖች አሉት? ወታደሮች አሉት፣ የጦር ሰራዊቶች አሉት፣ ኃያላን አሉት፣
ያ ብቻ አይደለም፣ ዘመኑ እነሆ ያማከለ ወይም ደግሞ በዘመኑ የተመረቱ የጦር መሳሪያዎች አሉ። ምናልባትም ቀስት አለው፣ ሰረገሎች አሉት፣ የተለያየ አይነት የጦር መሳሪያዎች ጠላቱን ምን ሊያደርግ ሊመክትበት፣ ጠላቱን ሊያጠቃበት የሚችል መሳሪያና የሰው ኃይል አለው። ንጉሥ ኢዮሳፍጥ። ነገር ግን እነሆ የንጉሥ ኢዮሳፍጥን ሊያጠቁ ከሶሪያ ታላቅ የሆነ ሰራዊት ወደ እርሱ መጡ። ሀገሩን ሊወስዱ፣ ሀገሩን ምርኮኛ ባሪያ ሊያደርጉ፣ ሀገሩን ሊያጠፉበት ሲመጡ እነሆ ንጉሥ ኢዮሳፍጥ ያደረገው ነገር አንድ ነገር ነው። ሄዶ አማካሪዎችን እነሆ ጠላት መጥቶብናልና ምን እናድርግ ብሎ ምን አላደረገም፣ አልጠየቀም። ያደረገው ነገር ምንድነው? በሀገሩ ሁሉ ላይ ምን አደረጋል? ጾምና ጸሎትን አወጀ። ስለዚህ በመጣበት ችግር በመጣበት ፈተና ላይ ያደረገው ነገር ወደ እግዚአብሔር ነው የተመለከተው። አይኖቹን ወደ እግዚአብሔር አነሳ። የእግዚአብሔርን እርዳታ ፈለጋ። ምንም እንኳን የጦር ሰራዊት ቢኖረውም፣ ነገር ግን ይህንን ጦርነት በራሱ ሳይሆን እነሆ እግዚአብሔር ጣልቃ እንዲገባለት፣ እግዚአብሔር በሰልፉ ላይ እነሆ እንዲገባ እግዚአብሔርን ጠላ። የእግዚአብሔርን ሕልውና ጠራ። የእግዚአብሔርን ፊት ፈለገ። እግዚአብሔር ሆይ ምን ላድርግ? ጠላት ምን ሊያደርገኝ መጥቷል? ሊያጠፋን መጥቷል። እነሆ ይህንን ጠላት ምን ማድረግ እንዳለብን አናውቅም። እንቋቋማቸው ዘንድ ምን አናደርግም፣ አንችልም። አንተ ግን ምን ታደርጋለህ? ትችላለህ ብሎ ወደ ማን ጮኸ? ወደ እግዚአብሔር። ብቻውን አይደለም፣ በአይሁድ ሁሉ አዋጅን አስነገረ። ወንድ ሴት ሕፃናት ሳይቀር ሁሉም ወዴት መጡ? ወደ ኢየሩሳሌም መጡና ተሰበስበው ወደ ማን ጮሁ? ወደ እግዚአብሔር ምን አደረጉ? ጮሁ። ስለዚህ በአዲሱ አደባባይ ላይ ቆሞ እነሆ እግዚአብሔር ለአባቶቹ የገባውን የተስፋውን ቃል ኪዳን